ሰላም ወደ ቻናላችን ቤተሰቦች እንደምንሰምታችኋል። በዛሬው የኛ ጨዋታ ዝግጅት ይዤላችሁ የቀረብኩት እንግዳ ራሱን ያስተዋውቅና በቀጥታ ለምንና እዚህ ፕሮግራም ላይ ለምን እንደመጣ እነግራችኋለሁ። ወይ ደግሞ ከጨዋታው ወይ ከአብሮ ቆይታችን የምትሰሙት ይሆናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። አመሰግናለሁ። እሺ እንኳን ደህና መጣሁ። እንኳን ደህና ቆየኝ። ማልበል ስሜ አደማበራ ደምስ ይባላለሁ። እሺ የተወለድኩት በአሁን አጠራር ሳይሆን በፊተኛው አጠራር 05 በሚባል ሰፈር ውስጥ ነው የተወለድኩት። አብዛኛውን የሚያደግኩት በክቡር ዘበኛ ግቢ አካባቢ ነበረ። ስለዚህ የተወለድኩበት ሰፈርና እድገት አካባቢ በዛ ይወስናል ማለት ነው። ስለዚህ አዲስ አበባ ተወልደ 05 አካባቢ ነው ያደግኩት። በጣም ጥሩ። ድምጽ ከፍታ አድርግልኝ። እሺ እንግዲህ በዛሬው ጨዋታችን ላይ ዋና የምናተኩረው በሀገራችን ሙዚቃ ጉዳይ። በሀገራችን የሙዚቃ ዙሪያ ማንን ታደንቃለህ? ይሄ መቼም እኔን የሚያውቁ ሰዎች እንደው ምናልባት በህይወት የሌሉ ካልሆኑ በስተቀር እኔ የምወደው አንድ የሆነ በእኔ ግምት በእኔ ራሱ በምሰጠው ደረጃ እንዲዘፍን የተፈጠረ ህዝብ እንዲያስደስት የተፈጠረ አንድ ድምፃዊ ጥላሁን ገሰሰ ወልደ ኪዳን ከወይዘሮ ጉርሞ የተወለደ አንድ መተኪያ የሌለው ድምፃዊና በመቀጠል ደግሞ ብዙነሽ በቀለን ከዙ ሌላ ደግሞ በእነዚህ ውስጥ እነሱን አሳድገው ለዚህ ትልቅ ደረጃ ያበቃውን የቀድሞውን የክብር ዘበኛ ቀጥሎ ደግሞ የማዕከላዊ ኦርኬስትራን ብቻ ነው የምወደውም አደንቀው። በጣም ይገርማል። እንግዲህ ክቡር ዶክተር ጥላሁን ገሰሰ ክቡር ዶክተር አርቲስት ጥላሁን ገሰሰን እሱን ብቻ ነው የምታደንቅ። አንቱ አይባል የጥበብ ሰው አንቱ አይባል። ስፔሻሊ ደግሞ እንደ ጋሽ ጥላሁን ያለ ትልቅ ባለሙያ አንቱ አይባል። እሺ እንግዲህ በክቡር ዶክተር ጥላሁን ገሰሰ ዙሪያ እስቲ ትንሽ ነገር ባለን። እስቲ ክቡር ዶክተር አርቲስት ጥላሁን ገሰሰን በእኔ አፍ ለመናገር በጣም ቢከብድም አንድ ያው ደፈር አድርጌ ስለገባሁበት ያልዘፈነበት አርዕስት ቢፈለግ ይሻላል የዘፈነበት አርዕስት ከሚቆጠር። ስለ ሀገር አይቆጠርም ያልዘፈነው አርዕስት የለምና እንደው እሱ እንመለስበታለን። ውልደቱን ንገረኝ። ከውልደቱ ጀምረ እንደው አንዳንድ የሚመሳሰሉ ነገሮች አሉ። እነሱ የተወለደው መስከረም 17 1933 ዓ.ም ጠመንጃ ያዥ በሚባል ሰፈር ነው። ይህ ህፃን ልጅ በሚወለድበት ሰዓት ምን ያህል ገዳም ምን ያህል ወደፊት ህይወቱ ብሩህ እንደሆነ ለማሳየት ያህል ኢትዮጵያ በዛ ሰዓት በፋሽስት ጣሊያን ወራሪ ተወራ። በፋሽስት ጣሊያን ወራሪ ስር በነበረች ጊዜ እሱ በተወለደ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት በ6ኛ ወሩ ከ11 ቀን የኢትዮጵያ አርበኞች ድል አድርገው አዲስ አበባን የተቆጣጠሩበት ቀን ሲሆን ከዛ በኋላ ከአንድ ወር በኋላ አፄ ኃይለ ሥላሴ በቤተ መንግስት ተገኝተው እሱ የ7 ወር ከ10 ቀን እድሜ በሚኖርበት ጊዜ ሙሉ የኢትዮጵያ ነፃነት የተረጋገጠበት ቀን ሲሆን ሶስተኛውና ዋናው ደግሞ የቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ወልዴ በቅዱስ ጊዮርጊስ ሰፈር አካባቢ ሲወለዱ እሳቸውን ደግሞ እሱ በ8 ወር ከ2 ቀን እድሜ ይበልጣቸዋል። እሳቸው የተወለዱት ግንቦት 19 ቀን 1933 ሲሆን እሱ ደግሞ የተወለደው መስከረም 17 1933 ሲሆን እሳቸውን በ8 ወር ከ2 ቀን እንደሚበልጣቸው የታወቀ ከመጀመሪያው ሲወለድም ነገሮች ብሎ ሆነ የተወለደለት ትልቅ ድምፃዊ ነው ብዬ እናገራለሁ። ይህንን ስል ግን የኔ መውደድ ሳይሆን እውነቱም ይሄ ስለሆነ ነው። በጣም ይገርማል። እንግዲህ አንዳንዴ ነጮቹ ምንድነው አንዳንድ የሚያመሳስልህ ነገር ይኖራል። ለምሳሌ ያንተ የመወለድ ገድህን ከአንዳንድ ነገሮች ጋር አይመሳስለው እና አሁን ጋሽ ጥላሁንም እንግዲህ ውልደቱን በ8 ወር ከምናምን ኮሎኔል መንግስቱ ኃይለማርያምን ይቀድማቸዋል።
ታላቃቸው ነው። የኢትዮጵያ አብዮት ምንድነው ጠላት ጣሊያን ኢትዮጵያ ሲቆጣጠር ምናምን እነዚህ አይዴንቲካል የሆኑ ከሱ ጋር የሚመሳሰሉ ነገሮች ናቸው ማለት ነው። በጣም ጥሩ እንግዲህ 6 ኪሎ ሚያዝያ 27 ባለፈው ሳምንት ማለት ነው ሚያዝያ 27 የሙዚቃዋን ንጉስ አክብራለች። ትክክል። እንግዲህ 6 ኪሎ ላይ እምብርቷ ላይ የጋሼ ጥላሁን ገሰሰ ሐውልት ቆሟል። የክቡር ዶክተር ጥላሁን አርቲስት ዶክተር ጥላሁን ሐውልቱ 6 ኪሎ እምብርቷ ላይ ቆሟል። ምን ተሰማ? አንዳንዴ ያው እሱ የዘፈነውን ዘፈን ለመናገር ያህል ቃላቶች ያጥሩኛል። ምን ብዬ ላድንቅሽ እንዳለ ሁሉ እኔ ያን ሐውልት ገና ሲጀመር አንድ አክሊሉ አበበ የሚባል ጓደኛ እዚህ ጋር የሚሰራው የጥላሁን ገሰሰ ሐውልት ነው ሲል ይህ ሰውዬ ጤነኛ አይደለም ወይ ብዬ በጣም ተጠራጥሬው ነበር። ሆኖ እያለ እኔ በዛ ሰዓት በጣም ከማዝንበት እድል አንዱ ይሄ ነው። የሐውልት ይኖራል ብዬ ስላላሰብኩ መጣው። ያን ነገር ሳይ ስፖርትን ብዙ ሞክሬያለሁ። በቦክስ ምንም ሲጫወት ፊቴ ላይ ዱላ ሁሉ ደርሶብኝ መደንዘዝ ሁሉ ገብቼ ነበር። ሐውልቱን ሳይ ደንዝዤ ነበር ማለት ነው የሚቻለው። ምክንያቱም ሐውልቱን በማይበት ሰዓት የፖሊስ አባላቶች እዛ ጋር ቆመው ያሉ፣ እኔ መጽሐፌን ወርውሬ በእጅ ያዝኩትን ነገር ወርውሬ ጫማዬን አውልቄ እየሮጥኩ ስገባ ፖሊሶቹ ሊይዙኝ ሲሉ አለቆቻችን ሆኑ ማይሆኑ አለቅም ተውት ብለው እዛ ሐውልቱ ስር ቆሜ ላልቅስ ልስፈን ምን ላረግም አላውቀው ነገር ነው። ምክንያቱም ኢትዮጵያ እንዳገሯ ያክብሯት ትልቅ ቦታ ያደረገ በፍቅሩ በዘፈኑ በሁሉ ነገር ያገለጠላትን ሰው አክብራ ስትገኝ አሁንም ከዚህ በላይ ልናገር የምችለው የለም ስለሌለ ይሄን ላደረጉ ሰዎች ይሄን ነገር ላከበሩ ሰዎች ከመቀመጫ የተነስቼ ትልቅ ምስጋና አቀርብላችኋለሁ። ይሄንን ነው። በጣም ደስ ይላል። እንግዲህ ያው አሁንም እንዳየሁት እንባ ሁሉ እየመጣ ነው ስለ ጋሽ የምታወራውና እስቲ አጃጅ የምጠይቅህ ለምን ሐውልቱ 6 ኪሎ ሊሆን ቻለ? አዎ 6 ኪሎ ጋር መሆኑ መጀመሪያ የ6 ኪሎን ታሪካዊነት ማወቅ ይገባናል። 6 ኪሎ የኢትዮጵያውያኖች የተጨፈጨፍንበት ትልቁ ሰፈራችን ነው። መታሰቢያ ሐውልቱ ሰፈር ነው። በዚህም ላይ እሱ የሱ ሐውልት ከቆመበት ፊት ለፊት ቢሮ ላይ ፊት ለፊት አሁን ምን መስሪያ ቤት የሚባል አላውቅም፣ ድሮ መምሪያ ይባል ነበር። ጥላሁን ገሰሰን ከሀገር ፍቅር ወደ ክቡር ዘበኛ ለመምጣት ሁሉም እውነተኛ ቦታ ሄደዋል። ጋሽ ተዘራ ሚካኤልና ጋሽ ተሰማ ይዘውት መጥተው የመጀመሪያ ግብዣ ያደረጉለትም እዛ ግቢ ውስጥ በሚገኝ ክበብ ውስጥ ነበር። በዚህ ላይ ጥላሁን ገሰሰ 6 ኪሎን ሳይረግጥ ከፈረንሳይ የሚመጣ ከምንም ሳይል በእግሩ እንኳን ሳይረግጣት የሚያሄድበት ቦታ ሐውልት ታቦት ሲወጣም ሲገባም ከህዝቡ ጋር ጨፍሮ እሱም ብዙዬም ተፈራ ካሳም ሁሉም ክቡር ዘበኞች ሁሉንም በአጸደ ገነት ያኖራቸውና እነኛ ይረግጡት የነበረ አማካይ ቦታ ከመሆኑ በላይ ይሄ ለ6 ኪሎ ሳይሆን ለመላ ኢትዮጵያ ህዝብ በዛ 6 ኪሎ ነዋሪ ለሆነው ህዝብ በሙሉ ትልቅ ኩራትና ትልቅ ደስታ በመሆኑ እንደቀደሙን የመግለጽ ያቅተኛል ብቻ ማለት ነው የሚገባኝ። ምክንያቱም በዛ ቦታ ላይ የንጉሠ ነገሥታችን ሐውልት ሲቀመጥ የሙዚቃው ንጉሥ። እሺ እንግዲህ የክቡር ዶክተር ጥላሁን ገሰሰ ስላዘፈነው ነገር የለም። እሱን መቁጠሩ ይቀላል። ከቤት እንስሳ ጀምሮ ከውሻ ጀምሮ አበባውን ብትል ያዘፈነው ምንም ነገር የለም። እንደው እስኪ ጋሽ ጥላሁን በራሱ ስም ዘፈን ያውቃል? ይሄ እኔን ትልቅ ንቀት እንዳለ የሚያሳይ ገልጽ ነው። ምክንያቱም አንተ ፍጹም አንተዋወቅም እንዴ? እኔ አቢ ወንድም ነበር ኳስ ሜዳ ሲያሰለጥን ነው የሚያደርገኝ የነበረው። አንተም ልትጀምረኝ ካልሆነ በስተቀር እንደሰቃለም ምን መሰል ቆይ ድንገር እንደዚህ መሰቃለብንና በዚህ ዓለም ላይ ብቸኛ እርግጠኛ ሆኜ ደጋግሜ የምናገረው ብቸኛ ዘፋኝ እንኳን በስሙ ብቻ ሳይሆን ከነ ልጁ ስም ዘፈን ያለው ጥላሁን ገሰሰ ብቻ ነው። ይሄንን በግልጽ እዚያውን ህዝቡ በሚመለከተው አደባባይ ላይ መናገር ይቻላል። ለምሳሌ በመነሻ ፊደሎቹ ነው። አሁን ለምሳሌ ዘፈኑን ጋሽ የዘፈናቸው በልጁም ዘፍኗል እያልከኝ እስቲ እንደው በሱ ለምሳሌ ጥላሁን ገሰሰ ልክ ነው። እስቲ በሱ እንደዚህ ከጥን ጀምር እንግዲህ በደንብ እናድምጡ። ድምጼ እንደሱ ባይሆንም ያው ድምጹ የሱ ዘፈን እንደሆነ ተቀበላችሁ አድምጡ። ጥላይ ስንገባ
ጥሩ መቼ ጠፋ ከቅመም ድንብላ ከሴት አንቺን አየሁ መቼም ሁላችንም የምናውቀው ላንግባ ላንቺ ብዬ ሁሉን ትቼ ስፈልግሽ ዞራለሁ። አደራ ድምፅ እንዳትቆጣጠሩ። ያ እግዚአብሔር የፈጠረው ሁኔታ ራሱ ሁና እንግባ ሁሉንም ነገር ለይቻቸዋለሁ ግን ፈለግነት ነው ፍቅርን ማወቂያዋለሁ ንትርክ ነዝንስካለ በኑሯችን መካከል ወዳጃችን አሁን በሚለው ጨርስ። እስቲ ወደ አባቱ እንሂድና በገሰሰ ደግሞ ገንዘብ ሁሉም እንግዲህ ሰው ሁለት ናቸው። አንደኛው ሰራተኛው ሰው፣ አንደኛው እሳቱ ሰው። እንግዲህ በዚህ ደግሞ እስቲ እዚህ ላይ እንደውም በጣም ማወቅ ያለባችሁ እስካሁን በግጥሞቹ ዘፈኖቹ ስናገር የነበረው በአንዳንድ ነው። እነኚህ ሁለቱ ሰዎቹ ሁለት በመሆናቸው ብቻ ሳይሆን ለእያንዳንዱ ሁለት ዘፈን እናቀርብላችኋለን። እስቲ ሰላምታ ይድረስ ናፍቆቴን ቢያስረዳ በዛው ላይ ደግሞ እንቀጥላችሁ። ሰው ሁሉ ፍጹም ለበኛ ያጠራ አንዱን ሰጨረስን ሁለተኛው ላይ እንግባ። በኦሮምኛ ዘፈን ብናደርገው ከአማርኛው ምስል ተቀላቀለው ሰላም እሺ አሁን ደግሞ አንድ ሲቀራል አሁን ሰላምታ ያለን ሰው ሁሉ እንዳይ ሰላም መካልን ሰውን መውደድ ብለናል አላል። እሺ ሰውን መውደድ እንጂ ማመን ከንቱ ነው። ተሳስቦ በጣም ጥሩ ከዚህም ከዚያም ማለት ነው። ሁሉን ትቶ ልብን ከሚያረካው ሰው ወርዋራ ወሬ አይበቃም። እንግዲህ በልጁ ወንድ ልጁ የመጀመሪያ ልጁ ነው። የመጀመሪያ ልጁ ነው። በ17 ዓመቱ ወይዘሮ አስራት አለሙ ወለደው። ወይዘሮ አስራት አለሙን ብርጋዴር ጀነራል መንግስቱ ነው ናቸው የዳሩት። እሱ ወደፊት በሰፊው ሌላ ነገር ነው ያለን። የሱ የመጀመሪያ ልጁ ምን ያህል ነው? በሱ ደግሞ ዘፈን አለ። በወንድ ልጁ ምን ያህል? እሺ ምን ጠለቀ አርጎኝ በሰዎች ነገር በሰዎች ነገር ምን ሳብቶኝ እኔ ነትረክ ትሄዳለች። እሺ ያ ሁሉ ጨዋታ የጥንቱ ትዝ አለኝ ህሊናሽ ቢፈርደኝ አንቺን ያስወደደኝ ልቤ ቢቀርበት እንግዲህ በጋሼ በራሱ የስም መነሻዎች እስከ አባቱ ጭምር የዘፈናቸውን ዘፈኖች አይተናል። በወንድ ልጁ ምን ያህል ጥላሁን ገሰሰ ስም የዘፈናቸውን መነሻ ፊደሎች አይተናል። እንግዲህ ጋሼ ስላልዘፈነው ነገር የለም። አሁን ወደ መጨረሻው ነገር ልወስድ። እሺ ያቺ የመጨረሻው ነገር ምንድን ጋሼ ስለ እውነት፣ ስለ ውሸት፣ ስለ ይኒታ አያይዞ ነው የዘፈነው። አረዘፍ ነበር ደግሞ አንድ ቦታ ላይ ያንተንም ለዚህ መነሻ የሆነኝ ይሄንን ውይይት እንዳደረገው መነሻ የሆነኝ ደስም ያለ ያንተ መልከታ ይሄንን የቃኘህበት መንገድ ገብቷል። ብዙ ታለንት ብዙ ነገሮች እንዳሉ አውቃለሁ። አንተም ቅድም ብለኸዋል እንደማታቀኝ ለምን ትሆናለህ ብለኸኛል። እውነት ነው አውቃለሁ።
ወደዚህ ውይይት መነሻ ያደረገኝ ይሄንን ያገናኘበት አሁን ምንድነው ጋሼ ስለ ውሸት በተለያዩ ጊዜያቶች ዘፍነው ጥያቄ ስለነሱ እስቲ ትንሽ በል። እሺ ቅድም በጠየቀኝ ጥያቄ ላይ እንዲህ ልታዩ ቻልከው ያልከው ነገር የ5 ወይ የ7 ዓመት ልጅ ሆናል በዛ ጊዜ። አጋጣሚ ከሰፈራችን ጀርባ መድፈኛ ግቢ የሚባል ነበር። እዛ ላይ ስንሄድ አሁን እነ ከሌ ብዬ ብጠይቅ አብሮ አደጎቼ ናቸው ብል የማያሳፍር ለገሰው እንደ ካሳሁን ኪዳኔ ወነኛው ኪዳኔ ሲሳይ ሸቴ ምናምን ባሉ ጓደኞቻቸው የሻምበላ አበቤ ልጆችም አሉ። ለደጀና አበቤ እነ ብርሃኑ አበቤ እነ ክብረት አበቤ ከነሱ ጋር አንድ ላይ የአምሳለቃ ገብሬ ጎላ ልጆች አሉ እና አበሩ እነኝ ሁሉ የሚባሉ ሰዎች በምናድግበት ሰዓት እዛ ግቢ ሄደን ስናይ ከመጀመሪያ ጊዜ እድል ሆኖኝ ሲሄድ ጥላውን በዛ በብረቅራቄ ልብስ ስለሆኑ እና ረጋሽ ኩንቴሳ አጅበው ዳንስ ሲጫወት አምሳለቃ ገዛኝ ደስታን የደረሱለት ዘፈኑ አላፊ አግዳም ይሁን በመጠን ቆልሽ ታራ ለማጣት እያሉ ስማ ወጡልኝ ሲል እኔ ያንን ዝም ብዬ የሚገርም ግን ላቋርጠህ እንዳቆይ ስለው ለካ እቺም ዛት ተዘፍኖላት የሚገርም እኮ ነው። ከዛ የሚቀጥል ብዙዬ እውነተኛው ቦታ ሄዳለች። እዛ ላይ ነጋሽ ተፈራን እነግርሃለሁ በልፍኝ ባዳራሹ ያለሱ የለኝም ያለሱ በቃ ይህንን አየሁ። ማህሙድ አህመድ ደግሞ አይኔ ክብር ዝበኛ ነበረ። ትዝ እያለኝ እሱን ሲዘፍን ብዙ ተጨንቄ ከንቱ ላላገኝሽ አንቺን መናፍቄ ሲዘፍን እንትና ደግሞ ተፈራ ካሳ ደግሞ እድሜ ደጉ መሰንበት ክፉ ደግ አየንበት ይህን ሲዘፍን ጋሽ ሳው ተሰማ ደግሞ ወደ ኋላ ሄደሽ በሀሳብ ከማለም ቀኑ እንዳይመሽ እሱን ዘፈን ሲዘፍኑ እነሱን ሁሉ ይዤ ግን እንትኑ ላይ ተረኮረብኝ። መጀመሪያ ስለሰማሁት ይሁን አላውቅም። አላፊ አግዳም ይሁን ሌባ ጣት እያሉ ምናምን ስል ቤት ውስጥ ማን ነው ሌባ ሁሉ ተብዬ ተገርፌበት ነበር። ለምን ከዛ ወዲህ ምናልባት ጥላሁን ያረፈ ጊዜ ማንም በሚያውቀው ነው። ከዓመት በላይ ጥቁር ልብስ ለብሻለሁ። ጢሜን ሁሉ አሳድጌ እና ጥላሁን እንደዚህ ሆነ ሲባል ያው ውጭ ሀገር ያሉ ሰዎች ሁሉ የምንም ነገር መገናኘት አይደለም እንዲሁ የመውደድ ነው። በዚህ ላይ ፍፄ ነው በትልቅ ታሳልፍ ፊልም ነገር አለ። እዛ ክብር ዘበኛ ውስጥ እንኳን እነኛ ሁሉ ዘፋኞች እያሉ እኔ ትኩረቴም ሆነም ሁለቱ ላይ ነበር ብዙ ነሽና ጥላሁን ላይ እንጂ ምድር ጦር ብትሄድ ታምራት ሙላ እና በበለጠ ብዙ ጠራለ። ፖሊስ ብትሄድ ሂሩት አለማየሁ እሸቴ ተስፋዬ በላይ ታደለ በቀለ ብዙ ጠራለ። አገር ፍቅር ብትሄድ ዘነበች ታደሰም ብሔራዊ ቲያትር ብትሄድ መልካሙ ተበጀ ተስፋዬ ሳህሉ ጠላ ከበደ እኛም ጠራለ። ግን ከነኛ ሁሉ አይችሉም አይደለም። እኔ ማንም በሚያውቀው ሁኔታ ብዙዬና ጥላሁን ሲዘፍኑ እንትን ስገባ አንድ ቀን ቁጭ ብያቸው አላውቅም። እንደውም አንዱን ብቻ ቢገርም ልንገርህ ስክረት ነጥብ ተብሎ ብሔራዊ ቲያትር በምናይበት ጊዜ ብዙዬ የኑሮ ትኩሳት ብዙ ጊዜ ነው ይህን ዘፈን ያው ስቴጁ ስላለው ዘልዬ በብቻው እግራቸው ነው የምስመው። ከዛ እሷን ቀፍ ሳመችኝ። ከዛ ጥላሁን ደግሞ የገጠር ቲያምርሽ የገጠር ያው ቀርቤ ነው ያምን ስፖርት በኩ መሰለኝ ዘልዬ ገባው እሱም ሳመኝ እንዲህ ሲል ከዛ ጥላሁንም ፍቀጅለትና በደንብ ይቀመጥ የሚል እሱን ዘፈነ። ብዙዬ ደግሞ ጨነቀኝ ጠበበኝ ምናምን ዘፈነች አዲስ ፍቅር። ከዛ የሁለቱ ማሰረጊያ ተብሎ እንትን ተዘፈነ። አቤት ጥርስሽ አቤት ዓይንሽ ውበቱን ይላል ከውብም ውቤት ተዋብሽ ሲላል አንቺን ፈጥሮሻል ብቻ በምድር የለሽ ሲዘፈን እኔ በቃ በጣም እነሱ ስለሰሙኝ ደስ ብሎኝ በቃ ራሴ እንትን አላልኩም። ወጣና ከብሔራዊ ቲያትር በቤቴ ድረስ መኪና ነበረ። ሰዎች ነው በእግሬ ነው የሚሄደው ብዬ በቃ በእንትን ሄጃለሁ። አሁን ለሚመለከቱ
አሁን አንተ ሩቅ ነው ልትለኝ ትችል ይሆናል። ከብሔራዊ ቲያትር ወይ ሶስተኛ ሻለቃ ነበር ወይ ኮሪያ ሰፈር ነበር። ከአባቴና አንተ ቤት ይለያያል። ግን ለኔ ትልቅ ደስታ ነው። አንድ ቀን እኔ ብዙዬ በሞተች ጊዜ በማታ ዘፈን ሲቀርብ ፍቅርህን ከልቤ ነበር ሬዲዮ መክፈቻ ላይ ማስታወሻ የቀረበላት። እሱም ፋንታውን አንተ አለኝ ነው የደረሱላት። የጥላሁን ጊዜ እና ፋንታውን አንተ አለኝ ይባላሉ። ፋንታውን አንተ አለኝ ማለት ለመንበረ በየነ ሰው ከተሰማራን የደረሱ ናቸው። ለብዙዬ ደግሞ በነፍስ በስጋ እያለው በዓለም ላይ አሁን ኩኩ ሰብስቤ ያሻሽለው ዘፍነዋለች የሚባል ትልቅ ህዝብ የብሩህ ተስፋ እሸት ረሃብ ወቅት በደርግ ጊዜ የተሰራውን ዘፈን ሁሉም የሰሩ ሰው ናቸው። እኛ ሰውዬ የሰሩት ሙዚቃ ነበር። እነኛ ነገሮች አሳልፌያለሁ እና በህይወቴ ትልቁ ደስ ያለ እና ወደ መጨረሻው ጥያቄ መልስልኛ። ያቺን ስለ ውሸት ጋሼ ይዘፍናት እንዴት እንዳገናኛቸው እሱ እንግዲህ አሁን ቅድም ላልከኝ ጥያቄ ነገሩ ምን ያህል አትኩሬ እንዳየሁት ተመልካቾቻችን በትንሽ ትኩረት ሰጥታችሁ ብትመለከቱት የምንወደው ነገር ነው። አንድ ሰው አንድ ጥፋት ያጠፋል። እሺ እኔ ያጠፋው አንተ በልጃልክ ነገርኛ አንተ አጠፋህ። እሺ አጠፋው። ያ ጥፋት ቆጨኝ አንተ ተጸጸትክ። እሺ ይህን ነገር በማድረግ ጥፋተኛ ነኝ አልክ። እሺ አንዱ እዛ ላይ አለቀ። ሁለተኛው ላይ በምንም መንገድ ያ በጠፋው ጥፋት ላይ አትመለስም። ለምን ወደ ጥፋቱ መመለስ ሻን ይላል ትልቁ መጽሐፍ። ሶስተኛ ደረጃ የሚሆነው እዛ ጥፋት ውስጥ ያሉ ሰዎች ከዛ ነገር እንዲወጡ ማድረግ አለብህ። ያ ጥፋት ነው በቃ ስህተት እንደሆነ አውቀዋል። ያንን የሚገልጸው ስለ ውሸት ነው። ጥላሁን ገሰሰ ስለ ውሸት በሶስት ደረጃ የዘፈነው ልንገርህ። በሶስቱም ደረጃ እሺ ስለ ውሸት ዘፈነ። ዋሽቶ ዘፍነው። ዋሽቶ ጸጽቶታል። ተጸጽቶ ዘፍነው። ሁለተኛ አልዋሽም ብሎም ዘፍነው። እዛ ውስጥ ያሉ ሰዎች ደግሞ ከውሸት እንዲወጡም ዘፍነው። ተማልዷል፣ ተማጽኗል። ስለ ውሸትም ተማጽኗል። ከዛ እንዲወጡ እሱን ለማየት መጀመሪያ ስለ ውሸት በመውሸቱ ሲጸጸት የእውነትን መንገድ ተሳስቼ ተቀጣው በውሸት ተመርቼ እውነት ማርኝ ይላለው ይቅርታ በቃኛ አይለምደኝም የሚል ሁሉ አለ። ሁለተኛው ትንሽ ታሪካዊ ዘፈን ነው። እንዶ ከግጥም ደራሲው ጨምሮ ልንገርህ። የግጥሙ ደራሲ ሰለሞን ተሰማ፣ የዜማው ደራሲ ሰለሞን ተሰማ፣ ግጥሙን ከሙዚቃ ጋር ያዋሃደው ሳህሌ ደጋቡ፣ አጃቢ የቀዳማዊ ኃይለ ሥላሴ ክብር ዘበኛ አንደኛ ኦርኬስትራ፣ የዘፈኑ መታሰቢያ ለጀግናው ደጃዝማች ዘርአይ ድረስ መታሰቢያ፣ ድምፃዊ እንኳን አንጎራጉሮ ቆሞ ያምራል መልኩ ፍጹም አይገኝም ለጥላሁን ልኩ፣ ጥላሁን ገሰሰ ለእውነት እሞታለሁ ይላል ሲል ፓራራራን ውሸት ለመናገር አትሻም ራስህ ለእውነት እሞታለሁ አልሳሳም ለነፍስ ውሸት ለመናገር አትሻም ለእውነት እሞታለሁ። ሶስተኛውን ከውሸት እኔ እንደወጣ አንተ ወጣ ተማልዶልኝ አሁን እንዴ ሊማለድልኝ ነው ማለት አሁን ለእነኛ ለሶስተኛው ሰው ሲማለድለት ባሰት ለለወጧ እውነትን ባፋቸው የቁም ነገር አምላክ ይቅር ይበላቸው። ባሰት ለለወጧ እውነትን ባፋቸው የቁም ነገር ከዚህ በላይ መስፈና እንግዲህ ጋሼ የቃኘንበት የዛሬው ዝግጅታችን ይህን ይመስል ነበር። በጣም በእውነት እጅግ አድርጌ አመሰግናለሁ። በሌሎች በሚቀጥለው ፕሮግራም ላይ በሌላ ጉዳይ አሁን ይሄ ርዕሳችን የሆነው የጋሼ መታሰቢያ ሐውልቱ 6 ኪሎ በመቆሙ ያንንና እኔ ባለፈው ደግሞ እንደዚሁ በጭምጭምታ ካንተ በሰማሁት መነሻ ሐሳብ ሆኖኝ ያቀረብነው ዝግጅት ነው። ይሄኛው ዝግጅት በሚቀጥለው ቃል ትገባልኛለህ በሌላ ጉዳይ በሌላ አርዕስት እንደምናወራ። አዎ ለዚህ በሬ ክፍት ነው።
ያንተ መጠየቅ ብቻ ነው የሚያስፈልግ። እንግዲህ ውድ አድማጮቻችን ስትከታተሉት የነበረው ፕሮግራም ይሄን ይመስላል። የዛሬው ዝግጅታችን ይሄን ይመስል ነበር። አብራችሁን ስለነበራችሁ እግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ።